ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ የመጣበትን አንዱ አላማ ልብስ ማልበስ ነውና አያችኋቸው ልጆቹ ከደቂቃ በኋላ ምን እንደሚመስሉ ደግሞ ልጆቻችን ታያቻላችሁ። አሁን የረመዳን ስጦታ ልብስ ሊሰጣቸው ነው። ወደዛ እንገባለን። እንዲህ ሚጨክን አንጀት ከኖረው ጀርባውን ሰጥቶ ሁሉም ከሸሸ ኪሱን ሳይዳብስ ውሎ ካመሸ ምግብ በዝቶብን መምረጥ ሲከብደን ሌላው አንዳቶ ሲያድር የሲር ለና የበጎ አድራጎት ድርጅት ውሃ ብቻ ማስቆፈር ሳይሆን የሰው ልጆችን ሁለት ነገሮች አይባቸውን ይሸፍናል። አንደኛ ቤታቸው ነው፣ ሁለተኛ ልብሳቸው ነው። እኛም ከተማ ላይ የምንኖር ሰዎች እንኳን ከአሜሪካ ልብስ ይመጣልን ምን ያልተደበስተን እንደምንለብስ እናውቀዋለን። በኢትዮጵያ ኑሮ አንድ አባት ለልጅ ልብስ መግዛት ሲቀርና ለራሱ መግዛት በጣም የከበደበት ነው። ሻህሩ ረመዳን የ1447ኛው ዓመት ሂጅራ አላህ በረህመትና በእዝነት በስጦታ ደግሞ እንዲከፍትልንና ረህመቱ እንዲያወርድልን በሚል የሲር ለና አንዱ ከሚሰራው ለሚስኪን አዲስ ልብስ አይሰጠውም አይባልም፣ ይሰጠዋልና እነዚህ ልጆቻችንን በውሃ ምርቃት መንገድ ላይ አልብሰናቸዋል። እርሶም ቢያንስ የመልካም ስራ ባታግዙ ባለቤት ባትሆኑ በየወሩ የምትከፍሉ ነገር እንኳን ባትኖሩ ፎሎ በማድረግ የዚህ ቤተሰብ ይሆኑ። ይሄን ስራ ያየሰው ፎሎ አድርግ ይባላል እንዴ? በነገራችን ላይ አይባልም። ለሰው መኖር እንዲህ ነው።